ጄኔራሉ ክተት አውጀዋል። የአማራ ሕዝብ የቁርጥ ቀን ልጅ የሆነውና የሸማቂ ኮማንዶዎች አለቃ የሆነው ጄኔራል ተፈራ ማሞ ከበድ ያለ ክተት ማወጁ ተሰምቷል። የከተማ ኑሮን ለቆ ራሱን ለአማራ ሕዝብ የሰጠው ጄኔራሉ በመላው የአማራ ክልል አካባቢ ለሚገኝ የሸማቂ ኮማንዶ አባላት ነው ክተቱን ያወጀው ተብሏል። በዝርዝር ይዘነዋል። ወርቁ አይተነው ለፋኖ የምስራች አሰምቷል። ከዚህ በፊትም ለፋኖ በርካታ ድጋፎችን ማድረጋቸው የሚታወቀው ባለሀብቱ ዛሬም ያገዛዙ ሰዎችን ያስደነገጠ እርዳታ ለፋኖ ማድረጉ ተነግሯል። ሌላኛው መረጃችን ነው። በራያ ቆቦ ልዩ ስሙ ተርቦ ብር በተባለ አካባቢ በተፈጸመ ደፈጣ ጥቃት ከ15 በላይ ያገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። የዋርካው ምርጭ ልጆች ጀብድ መስራታቸውን ገልጸዋል። በዝርዝር ይዘነዋል። ፋኖ ከበድ ያለ ማስጠንቀቂያ ሰጥቷል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ጄኔራሉ ክተት ማወጃቸው ተነግሯል። የአማራ ሕዝብ የቁርጥ ቀን ልጅ የሆነውና የሸማቂ ኮማንዶዎች አለቃ የሆነው ጄኔራል ተፈራ ማሞ ከበድ ያለ ክተት ማወጁ ተሰምቷል። የከተማ ኑሮውን ንቆ ራሱን ለአማራ ሕዝብ የሰጠው ጄኔራሉ በመላው የአማራ ክልል አካባቢ ለሚገኙ የሸማቂ ኮማንዶ አባላት ነው ክተቱን ያወጀው ተብሏል። ጄኔራሉ ሁሉም የፋኖ አባላት ዝግጁ እንዲሆኑ ያዘዘ ሲሆን መጪው የክረምት ወር ከመጀመሩ በፊት የአብይ አህመድን አገዛዝ ማዳከም አለብን ብለዋል። በሽምቅ ውጊያ ጥርሱን የነቀለው ጄኔራሉ የፋኖ ኮማንዶቹ ዘመናዊ መሳሪያቸውን ታጥቀው ከበድ ያለ እርምጃ በመውሰድ የበላይነት መጎናጸፍ አለባቸው ያለ ሲሆን በዚሁ ከባድ የክተት ዘመቻ የክልሉ ሚሊሻና አድማ ብተና እንዲሁም የክልሉ አመራሮች የብልጽግናን መዋቅር አፍርሰው እጅ ይሰጣሉ የተባለ ሲሆን የፋኖን ትዕዛዝ ባልተቀበሉት ላይ እርምጃ ይወሰዳል ተብሏል። የመከላከያ ሰራዊትና ሌሎች የጥምር ጦሩ ታጣቂዎችን በተመሳሳይ እጅ እንዲሰጡ ጥሪ የቀረበላቸው ሲሆን የፋኖ የኮማንዶ እርምጃ ከጀመረ በኋላ ለማንም ርህራሄ አይደረግም ብለዋል። ክተቱ የኮማንዶ አባላቱን ብቻ ያካተተው በቂ የከተማ ኦፕሬሽንና አጥቅቶ የመሰወር ስልጠና ስለወሰዱ ነውም ተብሏል። በክልሉ የተለያዩ አካባቢዎች እየተዟዟሩ ስልጠና ሲሰጡ የነበሩት ጄኔራሉ ግዙፍ ሰራዊት መመስረታቸውን ይፋ አድርገው ነበር። የአብይ አህመድ አገዛዝ ከ20 ጊዜ በላይ የግድያ ሙከራ አድርጎበት አደገኛውን ሴራ እየበጣጠሰ ፋኖን በመምራት ላይ የሚገኘው ጄኔራሉ ፋኖ በቅርቡ ከተሞችን መቆጣጠር እንደሚጀምርም ተገልጿል። በሚሊዮን ብር እየተከፈላቸው የተላኩ ቅጥረኛ ነፍሰ ገዳዮችን እንደ አመጣጣቸው እየመለሱ ጄኔራሉ በብረት አጥረውት ያሉት ጠባቂ ኮማንዶች ከባዱን ዘመቻ ይመሩታልም ተብሏል። ከባድሜ እስከ ላስታ ተራሮች ታላላቅ ጀብድ በመስራት የሚታወቀው ጄኔራሉ የአማራ ክልልን መዋቅር ከተቆጣጠሩ በኋላ የ4 ኪሎ ጉዞን እንደሚጀምሩም ገልጸዋል። በሌላ ሰበር መረጃ ወርቁ አይተነው ለፋኖ የድሮን መቃወሚያ መስጠቱ ታውቋል። ባለሀብቱ ወርቁ አይተነው ለአማራ ፋኖ በርካታ ተተኳሽ የድሮን መቃወሚያ መሳሪያ በስጦታ አበርክተዋል። በዚህም የብልጽግና ሰዎች ያልጠበቁት ሆኗል ተብሏል። በድንጋጤ ውስጥ እንደሚገኙም ነው የመረጃ ምንጮቻችን የገለጹት። መረጃዎቻችን ሲቀጥሉ በራያ ቆቦ ልዩ ስሙ ተርቦ ብር በተባለ አካባቢ በተፈጸመ ደፈጣ ጥቃት ከ15 በላይ ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ተነግሯል። በአማራ ፋኖ ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 3ኛ ሻለቃ ቃኝ ባለፉት 5 ቀናት ለ3ኛ ቀን ራያ ቆቦ ተርቦ ብር ላይ ደፈጣ በመያዝ ከ15 በላይ ያገዛዙ ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል መጎናጸፋቸው ተነግሯል። ራያ ቆቦ ዞብል የመሸገው ያገዛዙ ኃይል ባለፉት ወራቶች በርካታ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን አሁንም ተጠናክሮ ቀጥሎ በዞብላምባ ክፍለ ጦር ራያ ሻለቃ ቃኝ በ5 ቀን ውስጥ ለ3ኛ ጊዜ ትናንትና ዛሬ በደፈጣ በርካታ ኃይሉን በመምታት እንዲሰለችና እንዲማረር ብሎም እንዲኮበልልና እንዲጠፋ በማድረግ ያገዛዙን ኃይል ማፍረስ ተችሏል ሲል የአማራ ፋኖ ገልጿል። በተያያዘም ከአማራ ፋኖ ብሔራዊ ጎጃም አገው ምድር ክፍለ ጦር ለኮሶብርና አካባቢ ነዋሪዎች ጥብቅ መልእክት ተላልፈዋል። እንደሚታወቀው አማራን እንደ ህዝብ ለማጥፋት አቅዶ ሌት ከቀን እየሰራ ያለው ስርዓት አማራን የሆነንና የአማራን የሆነን በሙሉ ጾታ እድሜ ሳይለይ እያጠፋ ይገኛል። ይህ ግፍ ያንገፈገፈው ማለትም የአማራው በጅምላ መገደል፣ መቀበር፣ መፈናቀል፣ የቤተ እምነታችን መውደም፣ የሴቶቻችን መደፈርና ሌሎች ግፎች ያንገፈገፉት የአማራ የቁርጥ ቀን ልጅ ፋኖ ስርዓቱን ገድሎ አፋፍ አድርጎ ጣረሞት ላይ እንዲሆን አድርጎታል ብለዋል። በጣረሞት ላይ የሚገኘው ስርዓት ትናንት በጅምላ የረሸነውን፣ የቀበረውን፣ ያፈናቀለውን ህዝብ በግዳጅ በሰልፍ ደግፉኝ እያለ እንደሆነ መረጃዎች ደርሰውናል። በዛሬው ዕለትም ኮሶበር ላይ ሰልፍ ለማድረግ ህብረተሰቡን እንደጠራ ማረጋገጥ ተችሏል። ሆኖም ግን ማንኛውም የኮሶበር ከተማ ይህ ስርዓት ባዘጋጀው ሰልፍ ላይ እንዳይገኝ እያስጠነቀቅን በሰልፉ የተገኘ ላይ እርምጃ የምንወስድ መሆኑን እንገልጻለን ብሏል።
ፋኖ። መረጃዎቻችን ሲቀጥሉ በሰሜን ወሎ ዞን በሀብሩ ወረዳ መርሳ ከተማ አስተዳደር የፋኖ ቤተሰብ ቤቶች በአገዛዙ ሌሎች መቃጠላቸው ተነግሯል። በሰሜን ወሎ ዞን ሀብሩ ወረዳ በመርሳ ከተማ አስተዳደር የነበሩ የፋኖ ቤተሰቦችና ቤትና ንብረት እስከ 7 ትውልድ በመቁጠር ሙሉ ንብረታቸውና ቤታቸውን በማቃጠል በወለጋ አዲስ አበባና ሌሎች ክልሎች የታየውን የአማራን እረፍት የመንሳትና ሀብት ንብረቱን የማውደምና ተመጽዋች የማድረግ ተግባር በስልጣን አስጠባቂ ስግብግብ ሚኒሻ አማካኝነት ውድመት እንዲደርስበት ተደርጓል። በተለያዩ ጊዜያት እንደተጠቀሰው በመርሳ ከተማ አስተዳደር የበላይ ሹማምንት አይዟችሁ በርቱ የሚል በአማራ ጥላቻ የታወሩ አመራሮች ያሉበት ሲሆን ከነዚህ አመራሮች በግንባር ቀደምትነት የሚሰለፉት ከ113 በላይ ንጹሃን እንደገደሉ የፊት አውራሪነቱን ሚና የሚጫወቱት በመርሳ ከተማ ከንቲባ በነ መሐመድ ያሲን የሚመራው የወንጀለኛ ቡድን ወደር አይገኝለትም ብሏል ፋኖ። ከላይ በስም የተጠቀሱት የወንጀለኞች መሪ የመርሳ ከተማ አስተዳደር ከንቲባ ፀሐይ መጥለቋን ተከትሎ ሰው ወደ ቤቱ ከገባ በኋላ ምሽት ተገን በማድረግ ተጠርጥረው የታሰሩ ንጹሃንን በማውጣት እንዲረሸኑ ትዕዛዝ ይሰጣል። እንዲሁም አስክሬናቸው ጅብ በልቷቸው እንዲቀር በማድረግ ወደር የማይገኝለት ነፍሰ በላነቱን ያስመሰከረ ነው ሲል ፋኖ ገልጾታል። መቼም የዚህ የወንጀለኞች ቡድን መሪ አረመኔነት ለማወቅ ወረሳ አሎ፣ ዋጩ ሜዳ፣ የመርሳ ቄራና መርሳ ውሃና የመርሳ ዙሪያ ጎጦችና ሌሎች ስፍራዎች የፈሰሰው የንጹሃን ደም የአካባቢው የዓይን እማኞች ይናገራሉ። ይህ ሁሉ በንጹሃን ላይ የሚፈጸሙ ግፍ አልበቃቸው ብሎ የፋኖ ቤተሰቦች ቤትና ንብረት ማቃጠሉን ዋና ተግባራቸው አድርገው ተያይዘውታል ተብሏል። ከውስጥ በደረሰን መረጃ መሰረት ገና ቤት ማቃጠሉንና ንብረት የማውደሙን ስራ እየጀመሩና ከዚህ በላይ አጠናክረው የሚቀጥሉበት መሆኑን መረጃው የደረሰን ቢሆንም እስካሁን የጉበና አሊ ቤት፣ የአቶ ዘውዱ ፈለቀ ቤትና የአቶ ተመስገን አስረስ ቤት፣ የአህመድ ኢብራሂም ቤት፣ የወንደሰን ጉመና ቤት ከነሙሉ ንብረታቸው የፋኖ ቤተሰብ ናችሁ በማለት እንዲወድም ተደርጓል ሲል ፋኖ አስታውቋል። በሌላ መረጃ የአማራ ፋኖ በጎጃም ራስ ቢት ወደድ መንገሻ ቲከም ክፍለ ጦር አረንዛው ዳሞት ብርጌድ ጅጋ ሻለቃ ለወራት ሲያሰለጥኑ የቆዩ ፋኖዎችን እጅግ ባማረ ሁኔታ አስመርቋል። በቆዩበት ስልጠናም የፖለቲካና ወታደራዊ ጥበቦችን መሬትን አንብቦ የመዋጋት የተለያዩ መሳሪያዎችን መፍታት መግጠምና የፈንጅ ማጥመድና ቦምብ አጣጣልና የተለያዩ ቀጠናዎችን በማሰስ የሰለጠኑ መሆናቸውን የስልጠና ኃላፊው አርበኛ ሳሙኤል ገልጿል። በዕለቱ ለተመራቂዎቹ መልእክት ያስተላለፉት የሻለቃው አዛዥ ትግል በድልን ለማስወገድ የሚደረግ እንቅስቃሴ ነው። መራብ፣ መጠማት፣ መቸገር፣ መራዝ፣ መራቆት፣ ተራራ መውጣት፣ በውሃ ሙላትና ጎርፍ ጭቃ ውስጥ መሰቃየት አለ። ይህም ሆኖ የማይሰለችና በየደቂቃው የምናስበው ህዝባችን ካለበት ስቃይ ለማውጣት ፍቅር በመተሳሰብ የምናደርገው መሆኑን ነው። የትግል እስከ ህይወት መስዋዕትነት የምንከፍለው ለህዝባችን የምናመጣው የፖለቲካ የኢኮኖሚ በሰላም ወጥቶ የመግባትና ተንቀሳቅሶ የመስራት ፍላጎታችን አሟልተን እስከ ታሪካዊ ቦታዎችን ድረስ አሟልተን የምንፈልጋት ሀገር እስክንረከብ ድረስ የምናደርገው ትግል በደስታ የምናደርገው ሲሆን ይህን እንድታደርጉ የሚያስችል አካላዊም ሆነ ፖለቲካዊ ስልጠና የወሰዳችሁ አባላት በተማራችሁት ልክ እንደምታገለግሉ ተስፋችን ሙሉ ነው በማለት መልእክታቸውን አስተላልፈዋል። በመጨረሻም ከውጭ አሜሪካ ኢራን ላይ ጥቃት መሰንዘሯን ትራምፕ ይፋ አድርገዋል። ኢራን በበኩሏ ጅቡቲ የሚገኘውን የአሜሪካን ጦር ጨምሮ በሌሎች የሀገሪቱ ኃይል ላይ እርምጃ ወስዳለሁ ብላለች። እንደ ትራምፕ መረጃ ከሆነ አሜሪካ በፎርዶ፣ በናታንዝና በስቲፋን 3 የኒውክሌር ጣቢያዎች ላይ ነው የቦምብ ድብደባውን ያደረገችው። ዶናልድ ትራምፕ በኦፊሻል ገጻቸው ላይ ከፍተኛ ትችትን እያስተናገዱ ይገኛሉ። ኢራን በበኩሏ ጥቃቱ እንደተፈጸመባት አምና አሁን ላይ በዚህ አካባቢ የሚገኝ ማንኛውም አሜሪካ ዜጋ ጥቅምም ሆነ የጦር ሰፈር ኢላሜ ነው ብላለች። ከተጠቀሱት ውስጥ ጅቡቲ የሚገኘው የአሜሪካ ጦር ሰፈር አንዱ ነው። ኢራን ከዚህ በፊት እስራኤልን እንዳላጠቃ ለመከላከል የሚሞክሩትን አሜሪካን፣ እንግሊዝና የአውሮፓ ሀገራት ወታደራዊ ጣቢያዎቻቸውንና መርከቦቻቸውን በቀጥታ ማጥቃት ጀምራለሁ ስትል ይፋዊ መግለጫ መስጠቷ ይታወሳል። እንደሚታወቀው ሁሉም የተጠቀሱት ሀገራት የወታደራዊ ጣቢያ ባህር ኃይላቸው በአንድ ላይ ተከማችተው የሚገኙት ጅቡቲ ነው። ጅቡቲ ደግሞ የኢትዮጵያን ሕልውና የሆነው የኪራይ ወደብ ባለቤት ነች። ኢራን እንዳለችውም ጅቡቲን በቀጥታ የጦር ቀጠና የምታደርጋት ከሆነ ቀዳሚ ተጎጂ ሀገራችን ኢትዮጵያ ናት ተብላለች። ጉዳዩ አሳሳቢ ሆኖም እየታየ ነው። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።